ጋዜጠኛው ኦሾን የህይወት ፍልስፍና ምንድነው ብሎ ይጠይቀዋል። ኦሾም እንዲህ ብሎ መለሰ፣ እኔ ህይወት እንጂ የህይወት ፍልስፍና የለኝም። የህይወት ፍልስፍና ያላቸው ህይወት ግን የሌላቸው ብዙ ሰዎች አሉ። ጋዜጠኛው መልሶ ከዚህ በፊት ፍቅር፣ ህይወትና ሳቅ የህይወቴ መርህ ናቸው ብለህ ነበር። ታዲያ እኚህ የህይወት ፍልስፍና ሊሆኑ አይችሉም ብሎ ጠየቀው። ኦሾም መለሰ፣ አዎን አይችሉም። ያኚህ የዝምታና ከተፈጥሮ ጋር የመስማማት መዘዞች ወይንም ውጤቶች ናቸው። ፍቅር ከሰው ልብ ይመነጫል፣ ህይወትም ይትረፈረፋል። ሳቅ ካላንዳች ምክንያት ይፈልቃል። ይህ ሁሉ የሚሆነው ህይወት ግሩምና ድንቅ በመሆኑ ነው። ይህ ፍልስፍና አይደለም፣ ዝም ማለት ውጤት እንጂ። ጋዜጠኛውም ይህ አሁን የምታወራው ነገር ዋና ጭብጡ ህይወትን ስለማጣጣምና ለነገ ስለ አለመጨነቅ ነውን ብሎ ይጠይቀዋል። ኦሾም ነገ የሚባል ነገር የለም። ነገ የሚባል ነገር ቢኖር ኖሮ ስለ ነገ መጨነቅ ማቆም አንችልም። ነገ መቼም አይመጣም። ነገ ማለት የመጨነቅ ሂደት ነው። እንዲሁም ትላንት የሚባል ነገር የለም። ትላንት አክትሞለታል። ነገ ደግሞ ገና ነው። እጃችን ላይ ያለው አሁናዊ ቅጽበት ብቻ ነው። አሁን እና እዝችው። ይህ በጣም ድንቅና ተአምራዊ ስሜት ነው። ትላንትና ነገ ከሌሉ አንተ አሁን ነህ ማለት ነው። ጭንቀት ሁሉ ይጠፋል። ስለ ነገ ማለም እና ማቀድ እንዲሁም በትላንት መታሰር በነው ይጠፋሉ። ነገር ግን የዚህ ሁሉ ዓላማ አሁንን ማጣጣም እንድንችል ሳይሆን ከአሁን ደስታን ለማፍለቅ ነው። አሁን ላይ ስንሆን ከአሁን ደስታ ይፈልቃል። እኛ ሁሌም ትላንት ላይ እና ነገ ውስጥ ነን። አሁን ላይ ስንሆን በእጃችን ነው ሁሉም ነገር። ምክንያቱም አሁን ላይ ሁሉም አለ፣ እኛ ነን የሌለነው። ለዛ ነው ደስታ ይራቀን። ተከታዮቼ ይህንን ቀላል እውነት እንዲረዱ ነው የማደርገው። ይህ ቀላል እውነት እንጂ ፍልስፍና አይደለም። ይህ ህልውናዊ እንጂ ፍልስፍናዊ አይደለም። በአሁን ውስጥ መገኘት